የአልበርት አይንስታይን አንጎል ከሞተ በኋላ ጥናት ሲደረግበት አንድ የተገኘው ፋይንዲንግ በሁለቱ መካከል ያሉ ኮኔክሽኖች በጣም ስትሮንግ እና ታፍ እንደሆኑ ጥናቶቹ ያሳያሉ። የሁለቱ መካከል ያለውን ኮኔክሽን ደግሞ የሚጨምሩ አክቲቪቲዎች አሉ። አንድ ልጅ ከተወለደ በኋላ በጣም የሚያስፈልገውን ጥንቃቄና እንክብካቤ ካገኘ ስማርት መሆን ይችላል፣ ኢንቴሊጀንት መሆን ይችላል ብሎ የማሰብ ነገር አለ። ግን እንደዚህ አይደለም። የሰውን ኢንቴሊጀንሲ ወይም የሰውን ብልሃት ብቃትና ስማርት መሆን አፌክት የሚያደርጉ ነገሮች ከተወለድን በኋላ ያሉ ነገሮች ብቻ አይደሉም። በጣም በሚገርም ሁኔታ አሁን ዛሬ ላይ ያለን ብሬን፣ ዛሬ ላይ ያለን አስተሳሰብ፣ ዛሬ ላይ ያለን ስሜት ዛሬውኑ የተፈጠሩ አይደሉም። የሺህ ዓመታት ውጤት ነው። የሚሊዮን ዓመታት ውጤት ነው። ማለት ምን ማለት ነው? አንዳንድ ሰው በቀላሉ በጭንቀት አታክ ይሆናል። አንዳንድ ሰው ደግሞ ያን ያክል ቶሎ ሪስፖንሲቭ አይደለም፣ ቶሎ የምናደድ አይደለም። እንደዚህ አይነት ጸባዮች ራሱ። ሰላም፣ ኢያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። በባለፉት ቪዲዮዎች ላይ ስለ ሰው አንጎል በጥልቀት ለማየት እየሞከርን ነበር። ዛሬም ቀጥለን የምናየው ስለ ሰው አንጎል ነው። ዛሬ ደግሞ ስፔሲፊካሊ የምናየው ከሰው አንጎል ወይም ብሬን ጋር ተያይዞ የተሳሳቱ ሀሳቦች፣ ብዙ ጊዜ የምንሳሳታቸው ወይም ብዙ ጊዜ የሚመላለሱ የተሳሳቱ ሀሳቦች አሉ። እነሱን አንዳንድ ሀሳቦች እናያለን። አንደኛው በጣም ብዙ ጊዜ የሚነሳው ሀሳብ አንጎላችንን 10% ብቻ ነው የምንጠቀመው የሚለው ሀሳብ ማለት ነው። ይሄ ሀሳብ ብዙ ጊዜ የምናነሳው ሀሳብ ነው። ትንሽ ፐርሰንቱን ብቻ ነው አንጎላችንን የምንጠቀመው፣ ወይም ደግሞ አንጎላችን ውስጥ ያሉ ኒውሮኖች አክቲቬት የሚሆኑ የሚሰሩት ትንሽ ብቻ ነው፣ ሁሉንም ብንጠቀም የት እንደርስ ነበር ምናምን የሚባሉ ኮንሰፕቶች አሉ። ኦፍ ኮርስ በአንድ ሳይድ ሰውን ለማነሳሳት የሚደረግ ሊሆን ይችላል። ኦር ደግሞ ኤግዛክትሊ ሰው ብሬኑን ኤክሰርሳይዝ ቢያደርግ በጣም ትልቅ ነገር መስራት እንደሚችል በጣም ኮመን ነው ወይም በጣም የታወቀ ነገር ነው። ይሄ ታሪክም ሳይንስም ኤቭሪቲንግ የሚያሳየን ነገር ሰው ብሬኑን ወይም አንጎሉን ኤክሰርሳይዝ ማድረግ ከቻለ ቢኮዝ ኒውሮፕላስቲሲቲ የሚባል ኮንሴፕት አለ። የሰው አንጎል በተማረ መጠንና ኤክሰርሳይዝ ባደረገ መጠን ይሰፋል ወይም ደግሞ ሞር ሻርፕ እየሆነ ኢንቴሊጀንት እየሆነ ይሄዳል። ግን ትክክል ያልሆነ ሀሳብ ምንድነው? 10%ን ብቻ ነው የምንጠቀመው የሚለው ኮንሴፕት ማለት ነው። ይሄ ባይዞይ በዘመናዊ መሳሪያዎች ላይክ እንደነ ኤምአርአይ፣ ፒኢቲ እና በመሳሰሉ ነገሮች እስካን ተደርጎ የሰው አንጎል ኦልሞስት ሁሉም ስራ ላይ ነው ያለው። 10% ብቻ አይደለም እየሰራ ያለው። ኢቭን ስንተኛ ራሱ የሰው አንጎል ስራ ላይ ነው ያለው። ሁሉም የብሬናችን ክፍሎች በተቻለ መጠን እኛን የተሻለ ለማድረግ እየሰሩ ነው። ኦር ይሄ ባይዞ የተረጋገጠው የታየው እንዳልኩኝ በአንዳንድ ስካኖች በኤምአርአይ፣ ፒኢቲ እና በመሳሰሉ ስካኖች ስካን ተደርጎ ሁሉም የሰው አንጎል ስራ ላይ ነው። ግን እንደዛ ማለት ግን ከዚህ በላይ መስራት አንችልም ማለት አይደለም። ኒውሮፕላስቲሲቲ የሚል ኮንሰፕት አለ፣ ሌላ ጊዜ ልናይ እንችላለን። የሰው አንጎል ግን በጣም መማር፣ በጣም ማደግ፣ በጣም ሻርፕ መሆን የሚችል፣ በጣም ኢንቴሊጀንት መሆን የሚችል ነው ማለት ነው። 10% ብቻ ነው የምንጠቀመው የሚለው ሀሳብ ሪል አይደለም አሁን ላይ ባለው በተረጋገጠው ወይ ማለት ነው። በሌላ ወይ ግን እነዚህ 86 ቢሊዮኖች አክቲቭሊ እየሰሩ ነው ወይ የሚለው ግን የተለያየ ሀሳብ አለ። አንዳንዶቹ ይሄ ሁሉማ አክቲቭ ቢሆን ሰው ፌንት ይሆናል የሚል ኮንሰፕት አለ። አንዳንድ ኮንሰፕት ደግሞ በተለያየ መጠን ቢሆንም እየሰሩ ነው የሚል ኮንሰፕት አለ። ኤኒዌይስ ግን በዚህም ሆነ በዛ የሰው አንጎል ስራ ላይ ነው። ግን ማሳደግ በጣም እንችላለን የሚለው አንደኛው ሀሳብ ነው። ሁለተኛው ብዙ ጊዜ የተሳሳተ ሀሳብ ስለ ራይት እና ሌፍት ብሬን ስናወራ በግራ በኩል ያለውና በቀኝ በኩል ያለው የሰው አንጎል ስለነዚህ ነገሮች ስናወራ ወይም ሌፍት ሄሚስፌር ራይት ሄሚስፌር ስንል ሌፍት ሄሚስፌር ወይም በግራ በኩል ያለው ለሎጂክ ለመመራመር ብቻ፣ በራይት ሳይድ ያለው ወይም በቀኝ በኩል ያለው ደግሞ ለክሪኤቲቪቲ ብቻ እንደሆነ የሚያስባሉ አይደለም። ሁለቱም በግራና በቀኝ በኩል ያለው የሰው አንጎል በኮኔክሽን ነው የሚሰራው። እንዳውም በባለፈው ቪዲዮ እንዳነሳሁት ይሄ ሁለቱ መካከል ያለው ኮኔክሽን በጣም ስትሮንግ ከሆነ የዛ ሰው የማሰብ ችሎታ ወይም ነገሮችን በፍጥነት ፕሮሰስ የማድረግ አቅሙ ወይም ብቃቱ በጣም ከፍተኛ ነው። ይሄም ኤግዛምፕል አንስቼላችሁ ነበር። የአልበርት አይንስታይን አንጎል ከሞተ በኋላ ጥናት ሲደረግበት አንድ የተገኘው ፋይንዲንግ በሁለቱ መካከል ያሉ ኮኔክሽኖች በጣም ስትሮንግ እና ታፍ እንደሆኑ ጥናቶቹ ያሳያሉ። የሁለቱ መካከል ያለውን ኮኔክሽን ደግሞ የሚጨምሩ አክቲቪቲዎች አሉ። እነሱም ብዙ ጊዜ በግራ በኩልና በቀኝ በኩል ያለው ሰውነታችን በተመሳሳይ ጊዜ እንዲሰሩ የሚያደርጉ ስፔሻሊ ደግሞ የተለያየ ስራ በተመሳሳይ ጊዜ እንዲሰሩ የሚያደርጉ ነገሮች ወይም አክቲቪቲዎች
የዚህን አንጎል ወይም የሁለቱም አንጎላችን ክፍል ኮኔክሽን እንዲጨምሩ ያደርጋሉ። ላይክ የሙዚቃ መሳሪያ በሁለቱ እጅ ነው፣ የተለያየ ስራ ነው፣ በአንድ ጊዜ ነው። ኦር አንዳንድ ጊዜ ደግሞ ኢንቴንሽናሊ አንዳንድ የውጭ ሀገር ቪዲዮዎች ላይ ያለው ልጆች በልጅነታቸው ኢንቴንሽናሊ በሁለት እጃቸው የተለያየ ስራ እንዲሰሩ ያደርጋሉ። በዚህ ወይ የሆነ ሰርክል የሆነ ነገር ሰርክል ያደርጋሉ፣ በዚህ ደግሞ የሆነ ነገር ይሰራሉ። ሶ በሁለቱ እጅ በተመሳሳይ ጊዜ የተለያየ ስራ እንዲሰሩ ማድረግ የልጆቹን የፕሮሴሲንግ አቅም የሁለቱም ብሬን ኮኔክሽን ስለሚጨምር በጣም አክቲቭ እንዲሆኑ ያደርጋሉ። ሶ የተሳሳተ ሀሳብ ምንድነው? እያንዳንዱ አንጎል በግራና በቀኝ ያለው ኢንዲፔንደንትሊ ወይም ደግሞ ይሄኛው ለአናሊሲስ ለመመራመር ብቻ ይሄኛው ለክሪኤቲቪቲ ብቻ የሚሉት ፓርት ትክክል አይደለም። አንድ ላይ ነው የሚሰራ ነው። ግን ከዚህ ጋር ተያይዞ ማስተዋል ያለብን ነገር በአንዳንድ ምክንያት የዚህ ሁለቱ ኮኔክሽን ግን ካልኖረ ወይም ይሄን የሚያገናኙ ነገሮች ካለሉ በተለያየ ምክንያት ሊሆን ይችላል። አንዳንድ ጊዜ በተፈጥሮም የተለያየ ሊሆን ይችላል ወይም ኮኔክሽን የሌላቸው ወይም ደግሞ በተለያየ በሽታዎች ሰርጀሪ ተደርጎ የተለያየ ወይም ይሄ መሀል ላይ ያለው ኮርፐስ ካሎሰም እንዲወገድ ተደርጎ ሊሆን ይችላል። በዛ ጊዜ ግን ሁለቱም አንጎል ኢንዲፔንደንትሊ ሊሰራ ይችላል። በሁለቱም አይናችን የተለያየ ነገር ማየት ወይም ማንበብ እንችላለን። በዚህኛው አይን ታሪክ እያነበብን በዚህኛው አይን ባዮሎጂ ማንበብ እንችላለን። ኦር ሳምቲንግ የተለያየ ነገር በአንዴ መስራት እንችላለን ነው። ግን ጀነራሊ ኢን ሄልዚ ፐርሰን ወይም ጤናማ በሆነ ሰው ውስጥ ግን ብዙ ጊዜ ሁለቱ አንጎሎች በቀኝና በግራ ያሉት በኮኔክሽን ወይም አንድ ላይ ነው የሚሰሩት ነው። ይሄኛው ሁለተኛ ሀሳብ ነው ማለት ነው። ሶስተኛው ብዙ ጊዜ የምነሳው ከአንጎላችን ጋር ተያይዞ የተሳሳተ ሀሳብ ምንድነው? የነርቭ ሴሎች አንዴ ከሞቱ በኋላ ሪጀነሬት አያደርጉም የሚለው ኮንሴፕት ነው። እኔም ሰምቼ አውቃለሁ። አንዳንድ ሰዎች ሲያወሩ ኒውሮኖች ወይም የነርቭ ሴሎች ወይም አንጎላችን ውስጥ ያሉ ኒውሮኖች ከሞቱ ወይም ከተጎዱ ሪጀነሬት ማድረግ ድጋሚ መነሳት ወይም ድጋሚ መፈጠር አይችሉም የሚሉ ሰዎች ወይም እንደዛ አይነት ኮንሴፕት አለ። ይህ ትክክል አይደለም። ባይዞ ኒውሮጂኔሲስ የሚባል ኮንሴፕት አለ። ኒውሮኖች መፈጠር የኒውሮኖች ፎርሜሽን ወይም መፈጠር አለ። ስፔሻሊ በተለያየ ምክንያት ራሱ ከተጎዱ ከሞቱ በኋላ ላይክ ስትሬስ፣ አዲክሽን አንዳንድ ነገሮች አሉ። ባይዞ የነርቭ ሴሎች ኒውሮኖች እንዲሞቱ የሚያደርግ ነገር ማለት ነው። ከዛ ከሞቱ በኋላ ራሱ ሪጀነሬት ማድረግ ይችላሉ። ስፔሻሊ ደግሞ በጣም ብዙ ጊዜ የሚታወቀው ሂፖካምፓስ ወይም የሰው የማስታወስ አቅምን የሚቆጣጠረው የአንጎላችን ክፍል ውስጥ ያሉ ኒውሮኖች ሪጀነሬት ማድረግ ይችላሉ። ኢቭን ከሞቱ በጣም ከተጎዱ በኋላ ሪጀነሬት ማድረግ እንደገና ማደግ እንደገና መቋቋም ወይም እንደገና ሪጀነሬት ማድረግ ይችላሉ። አንድ ሰው አንጎል ውስጥ ያሉ ኒውሮኖች ነርቮች ከተጎዳ ከሞተ አለቀለት ማለት አይደለም። ሪጀነሬት ማድረግ ይችላል ነው። ሌላኛው የተሳሳተ ሀሳብ ይሄ ነው። ኒውሮኖች አንዴ ከተጎዱ ሪጀነሬት አያደርጉም የሚለው ሀሳብ ትክክል አይደለም። ሪጀነሬት ማድረግ ይችላል። ስፔሻሊ ደግሞ ሂፖካምፓስ ወይም የሰው የማስታወስ ችሎታ የሚቆጣጠረው ፓርት ሪጀነሬት ማድረግ ይችላል ማለት ነው። ሌላኛው ከኢንቴሊጀንሲ ወይም ብልሃት እንበለው ወይም ብቃት ስማርት መሆን ከሱ ጋር ተያይዞ ብዙ ጊዜ የሚታሰበው ሀሳብ ከተወለዱ በኋላ ልጆች የሚደረግባቸው ነገር ብቻ ነው ኢንቴሊጀንሲያቸውን የሚወስነው ብሎ የማሰብ ነገር አለ። ማለት አንድ ልጅ ከተወለደ በኋላ በጣም የሚያስፈልገውን ጥንቃቄና እንክብካቤ ካገኘ ስማርት መሆን ይችላል፣ ኢንቴሊጀንት መሆን ይችላል ብሎ የማሰብ ነገር አለ። ግን እንደዚህ አይደለም። የሰውን ኢንቴሊጀንሲ ወይም የሰውን ብልሃት ብቃትና ስማርት መሆን አፌክት የሚያደርጉ ነገሮች ከተወለድን በኋላ ያሉ ነገሮች ብቻ አይደሉም። እንዳውም አንዳንድ ኒውሮ ሳይንቲስቶች የሚሉት 50% ብቻ ነው ከተወለዱ በኋላ ወይም ከተጸነሱ በኋላ የምናደርገው ነገሮች ልጆችን የሚጠቅመው 50% አካባቢ ብቻ ነው። 50%ቱን የልጅን ወይም የአንድ ሰውን ኢንቴሊጀንስ ግን የሚወስነው ጄኔቲክስ ነው ወይም ከዘር ጋር ተያይዞ ጂኑ ነው ኦር ኢንቫይሮንመንቱ አፌክት ያደርጋል። ሰው አፌክት ሊያደርግ የሚችለው ወይም ሊያስተካከል የሚችለው 50% ብቻ ነው። ወላጆች ልጆቻቸው ላይ ሊሰሩ የሚችሉት 50% ብቻ። ኦፍ ኮርስ ይሄ ኮምፕሊትሊ በቃ 50% ብቻ ነው ማለት ሳይሆን በአቨሬጅ ማስተካከል ወይም አንድ ሰው በራሱ ላይ ሊሰራ የሚችለው ያንን ያክል ነው ማለት ነው። ኦር ጀነራሊ ማለት የፈለኩት የሰውን ኢንቴሊጀንስ፣ ስማርትነስ፣ ብቃት፣ ብልሃት አፌክት የሚያደርገው አሁን ላይ ከተወለደ በኋላ ያለው ነገር ብቻ አይደለም። ባይዞ በጣም በሚገርም ሁኔታ አሁን ዛሬ ላይ ያለን ብሬን፣ ዛሬ ላይ ያለን አስተሳሰብ፣ ዛሬ ላይ ያለን ስሜት ዛሬውኑ የተፈጠሩ አይደሉም። የሺህ ዓመታት ውጤት ነው። የሚሊዮን ዓመታት ውጤት ነው። ማለት ምን ማለት ነው?
አይምሮአችን በአመት ውስጥ ወይም ደግሞ ከኛ በፊት የነበሩ የአባቶቻችን ብሬን ወይም አንጎል ኢን ሚሊየን የሰው ልጅ እያደገ ሲመጣ እዚህ የደረሰው ከዛ እየወረሰ ዛሬ ያለውን ስሜት ዛሬ ያለውን አስተሳሰብ በሙሉ ዛሬ ያገኘው ኢሚዲየትሊ ዛሬ ያገኘው አይደለም። ዛሬ ያለነው ብሬን ዛሬ ያለነው አይደለም። ከዚህ በፊት ከሚሊዮን ከሺህ ዓመታት በፊት የነበረው አስተሳሰብ ስሜት አለ። ይሄ በጣም ሪል ነው ማለት አንድ ሰው ዛሬ ሲናደድ የሚያደርገው ነገር ዛሬ የተነሳው ነገር አይደለም። በጣም ከኢሞሽናል ኢንተለጀንስ ወይም ከስሜት ብልሃት ከምለው ጋር ስለሱ ስናወራ ይህን ኮንሰፕት በጥልቀት እናያለን። ዛሬ የምናደርገው ነገር ዛሬ ብቻ ክሬት የተደረገ ነገር አይደለም። ከአመታት በፊት የተሰራ ነገር ነው ጂናችንን አፌክት የሚያደርገው። ዛሬ ላይ አንድ ሰው አንጎሉ ላይ ወይም ብሬኑ ላይ ወይም ኢንተለጀንሲው ላይ መስራት ከፈለገ የተወሰነ ፐርሰንት ነው። ሌላኛው አፌክት የሚያደርገው የሰውን ልጅ ኢንቫይሮንመንቱ ነው። የሚኖርበት ቦታ በጣም አፌክት ያደርጋል ነው። ይህንን ሀሳብ በደንብ ለመረዳት አንድ ኤግዛምፕል ላንሳላችሁ። ለምሳሌ አንድ ተመሳሳይ የሆነ ዘር አለ እንበል፣ ወይም የማንጎ ወይም የበቆሎ ሳምቲንግ እንበለው። በጣም ተመሳሳይ ነው፣ ሁለቱም ኢኳል ናቸው እንበል። ሁለቱም ግን በተለያየ ቦታ ወይም በተለያየ ሶይል ወይም አፈር ውስጥ ብናሳድጋቸው ዘን ተመሳሳይ ኢፌክት ይሰጣሉ ወይም ተመሳሳይ ሪዛልት ወይም ተመሳሳይ ፍሬ ይሰጣሉ? አይሰጡማ። ከኢንተለጀንሲ ወይም ከብልሃት ስማርት መሆን ምናምን ጋር ተያይዞ ያለው ነገር አፌክት የሚያደርገው ሰውን ወይም ደግሞ ይሄንን ነገር ዲተርሚን የሚያደርገው ተጽዕኖ የሚያደርግብን እኛ በራሳችን ላይ የምንሰራቸው ነገሮች ብቻ ሳይሆኑ አካባቢያችን ላይ ያሉ ነገሮች አፌክት ያደርጉናል። ከዛም በተጨማሪ በዋነኝነት ደግሞ የሰው ጂን በጣም አፌክት ያደርጋል። ኢቭን የእንቅልፍ ፓተርናችን ራሱ በጂን አፌክት እንደሚደረግ ታውቃላችሁ። ለስትሬስ ወይም ለጭንቀት የምንሰጠው ሪስፖንስ ራሱ በጂን አፌክት ይደረጋል። አንዳንድ ሰው በቀላሉ በጭንቀት አታክ ይሆናል። አንዳንድ ሰው ደግሞ ያን ያክል ቶሎ ሪስፖንሲቭ አይደለም፣ ቶሎ የሚናደድ አይደለም። እንደዚህ አይነት ጸባዮች ራሱ ከጂን ጋር የሚያያዙ ነገሮች ናቸው። በአጠቃላይ ማለት የፈለግኩት አንድ የተሳሳተ ሀሳብ ከስማርትነስ ከኢንቴሊጀንስ ጋር ተያይዞ ሰው ከተወለደ በኋላ የሚደረግለት ነገር ብቻ ነው ኢንቴሊጀንስ ዲተርሚን የሚያደርገው ነገር የሚለው ሀሳብ ትክክል አይደለም ማለት ነው። ኦፍ ኮርስ ሰው ከተወለደ በኋላ ወይም ከተጸነሰ በኋላ የሚደረግለት እንክብካቤና የሚደረግለት ጥንቃቄ በጣም ኢምፖርታንት ነው። ሲግኒፊካንት የሆነ ቼንጅ ያመጣል። ግን እሱ ብቻ አይደለም የሰውን ስማርትነስ እና የሰውን ካራክተሪስቲክስ አይዴንቲቲ ዲተርሚን የሚያደርገው ለማለት ነው። እነዚህ ሀሳቦች ከሰው አንጎል ወይም ከሰው ብሬን ጋር ከስማርትነስ እንደዚህ አይነት ኮንሰፕት ጋር ተያይዞ ያለው የተሳሳቱ ሀሳቦች እነዚህ ናቸው። በቀጣይ አጌን ከአንጎላችን ጋር ተያይዞ በጣም ጠቃሚ የሆኑ ኮንሰፕቶችን የምናይ ይሆናል። ለዛሬ በዚሁ ይብቃን። ቻናሌን ኩልፋር ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ቴንክ ዩ